የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ መካከለኛው ምስራቅ አሁንም ቢሆን ጫፍ ላይ ያለ ቀጠና መሆኑን በመጥቀስ አሜሪካ ግጭቱን ለማባባስ መወሰኗ የቀውስ አዙሪት ሊያመጣ እንደሚችልም አስጠንቅቀዋል። አያቱላህ አሊ ኻሜኒ እንደዛቱት ኢራን ለተፈጸመባት ጥቃት ምላሽ የምትሰጥ ከሆነ አሜሪካም ለዚሁ ምላሽ ለመሰጠት ልትገደድ ትችላለች ብለዋል። ወደ 2 ቀናት የተቀየሩት ሁለቱ ሳምንታት ትራምፕ በሳምንቱ መጀመሪያ ሲያደርጉ የነበረው የኢራን ያለ ቅድመ ሁኔታ እጅ መስጠት አለባት የሚል ንግግር ፕሬዝዳንቱን ወደ ኋላ መመለስ የማይችሉበት አጣብቂኝ ውስጥ ከቷቸዋል። የራሷን ማስጠንቀቂያ ስትሰጥ የነበረችው ኢራንም ራሷን ተመሳሳይ ሁኔታ ውስጥ አስገብታለች። ጦርነቶች የሚጀምሩት እንዲሁም የሚሳተፉት አካላት አካሄድ ከቁጥጥር ውጪና ከሚገመተው በላይ እየሰፋ የሚሄደው በእንዲህ አይነት ሁኔታ ነው ተብሏል። ሐሙስ ዕለት ትራምፕ ለኢራናውያን የ2 ሳምንት የማስጠንቀቂያ ጊዜ ሰጥተው የነበረ ቢሆንም የጊዜ ገደቡ እጅጉን አጥሮ ወደ 2 ቀን ተቀይሯል። ቅዳሜ ምሽት የአሜሪካ ፕሬዝዳንት እርምጃ መውሰዳቸውንም አስታውቀዋል። ለድርድር የተሰጠው 2 ሳምንት ማታለያ ነበር። ኢራናውያን በሳምንቱ መጨረሻ ሐሰተኛ ደህንነት እንዲሰማቸው ለማድረግ የተወሰደ እርምጃ ነው ወይስ ትራምፕ ሰላም ለመፍጠር በሾሙት ስቲቭ ዊትኮፍ በኩል ከመጋረጃ ጀርባ ሲደረግ የነበረው ድርድር ፈርሶ ነው? ቃቱ በኋላ ያለው ሁኔታ እምብዛም አልታወቀም። ይሁን እንጂ ትራምፕ በማህበራዊ ሚዲያና በቴሌቪዥን ባስተላለፏቸው መልእክቶች የሰላም በር ለመክፈት ሲሞክሩ ታይተዋል። ይህ ግን ጉዳዩን በአውንታዊ መንገድ መመልከት ሊሆን ይችላል። እስራኤላውያን ኢራንን ወታደራዊ አቅም ለማውረድ ከፍተኛ ጥረት ቢያደርጉም አያቶላህ አሁንም በእጃቸው ላይ መሳሪያዎቹ አሉ። ነገሮቹም በፍጥነት ሊበለሻሹ ይችላል። አሁን ምን ሊሆን እንደሚችል ለማወቅ የሚጠበቅበት ጊዜ የመጣ ይመስላል። ኢራን የኒውክሌር ፕሮግራሟ ቁንጮ የሆነውን ፎርዶን ጨምሮ በ3 ተቋሞቿ ላይ ለተፈጸመው ጥቃት ምን አይነት ምላሽ ልትሰጥ ትችላለች? ትራምፕ አሜሪካ የፈጸመችው ጥቃት ኢራን ወደ ድርድር ጠረጴዛ እንድትመጣ ያስገድዳታል የሚል ተስፋ የሰነቁ ይመስላል። ነገር ግን በእስራኤል ጥቃት ስር ሆኖ ለንግግር ፍቃደኛ ያልሆነ ሀገር በአሜሪካ ቦምቦች ደብድባ ሀሳብ ይቀይራሉ ብሎ መናገር ያዳግታል። ትራምፕ አሜሪካ ጥቃት ነጠላና የተሳካ እርምጃ እንደሆነ እያመላከቱ ይገኛሉ። ነገሩ ይህ ካልሆነ ግን በድጋሚ ጥቃት እንዲፈጸም የሚደረገው ግፊት ሊጨምር ወይም ፕሬዝዳንቱንም ለአነስተኛ ወታደራዊ ድል ከፍ ያለ ፖለቲካዊ ጣጣ የሚያመጣ እርምጃ የወሰዱ ሊያስመስላቸው ይችላል። ትራምፕ የተጋረጠባቸው ጣጣ የሀገር ውስጥ ፖለቲካ ስጋት እንዲሁም የዓለም አቀፍ ደህንነት ላይ የሚነሳን ጥያቄ ያካትታል። አሜሪካ በኢራን ላይ ጥቃት እንድትፈጽም የማድረግ ሀሳብ ከዲሞክራቶች ብቻ ሳይሆን ቅድሚያ ለአሜሪካ የሚለው የትራምፕ እንቅስቃሴ ድጋፍ ከሆኑ ግለሰቦች ጭምር የሰላ ትችት አስከትለዋል። ፕሬዝዳንቱ ባልተለመደ ሁኔታ በ3 የቅርብ አማካሪዎቻቸው ታጅበው ብሔራዊ ንግግር ማድረጋቸው በፓርቲው ውስጥ አንድነቱ እንዳለ ለማመላከት የተደረገ ሙከራ ሊሆን ይችላል። በተለይም ምክትል ፕሬዝዳንቱ ቫንስ አሜሪካ ይበልጥ የተገደበ የውጭ ፖሊሲ እንዲኖራት የማድረግ ሀሳብን ያቀነቅናል። በቅርብ ወደ ማህበራዊ ሚዲያ በመምጣት ትራምፕ አሁንም ቢሆን የጣልቃ ገብነት አካሄድ አራማጅ እንደሆነ በመግለጽ ከደጋፊዎቹ ድጋፍ ሊሰጠው እንደሚገባ መከራከሪያውን አቅርቧል። የአሁኑ ጥቃት የአንድ ጊዜ ድርጊት ከሆነ ትራምፕ በደጋፊዎቻቸው መካከል ያለውን መከፋፈል የማጥበብ እድል ይኖራቸዋል። አሜሪካን ወደ ትልቅ ጦርነት የሚያስገባት ከሆነ ግን አጋሮቹ ተቃውሞ ሊያጋጥማቸው ይችላል። በመጀመሪያው የስልጣን ዘመናቸው ምንም አዲስ ጦርነት አለመጀመራቸውን በኩራት ለሚናገሩትና በባለፈው ዓመት የምርጫ ቅስቀሳ ዘመቻ ወቅት ቀድሞ ፕሬዝዳንቶችን ሀገሪቱን የውጭ ሀገር ጦርነት ውስጥ በመክተት ሲወቅሱ ለነበሩት ትራምፕ የቀዳሚው ጥቃት ጠብ አጫሪ እርምጃ ነው። ፕሬዝዳንት ትራምፕ እርምጃ ወስደዋል። ይህ እርምጃ ወደ የት ሊሄድ ይችላል የሚለው ሙሉ በሙሉ እጃቸው ላይ ነው። ሀገራት ለኢራን የኒውክሌር መሳሪያ ለመስጠት ዝግጁ ናቸው ሲሉ የሩሲያ ከፍተኛ ባለስልጣን አስታወቁ። ሀገራት ለኢራን የኒውክሌር
መሳሪያ ለመስጠት ዝግጁ ናቸው ሲሉ የቀድሞ የሩሲያ ፕሬዝዳንትና የአሁኑ የጸጥታ ክፍል ሰብሳቢ ዲሚትሪ ሜድቬዴቭ ገለጹ። ሜድቬዴቭ በዛሬው ዕለት 1.7 ሚሊዮን የሚጠጋ ተከታይ ባለው የቴሌግራም ቻናላቸው ላይ 10 ነጥቦችን አንስተዋል። አሜሪካ የፈጸመችው ጥቃት ወደ ከባድ ምዕራፍ ሊያሸጋግር እንደሚችል የገለጹት ሜድቬዴቭ በተራ ቁጥር 3 ላይ ያነሱት ሀሳብ የዓለም ሚዲያዎች መነጋገሪያ ጉዳይ ሆኗል። በርካታ ሀገራት ለኢራን የኒውክሌር ጦር መሳሪያቸውን በቀጥታ ለማቅረብ ተዘጋጅተዋል የሚለው ሀረግ በቀጣይ ሩሲያ ለኢራን የኒውክሌር ጦር መሳሪያ ልትሰጥ እንደምትችል ጥቆማ የሰጠ መሆኑን ሮይተርስ እና ቲአርቲ አስፍረዋል። የኢራን ፓርላማ ወሳኙን የሆርሙዝ የባህር ሰርጥን ለመዝጋት የቀረበው ሀሳብ አጸደቀ። የኢራን ፓርላማ የዓለማችን 20 በመቶ የሚሆነውን ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ አጽድቋል። የፓርላማ ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቱላህ አሊ ኻሜኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑ ተነግሯል። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተገልጿል። የኢራን ፓርላማ ያቀረበው ይህ ውሳኔ የኢራኑን መሪ አያቱላህ አሊ ኻሜኒ የመጨረሻ ውሳኔን እየጠበቀ ነው ሲል ኒውስዊክ የኢራን ቴሌቪዥን ጠቅሶ ዘግቧል። አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ 3 የኒውክሌር ተቋማት ላይ ጥቃት ማድረሷን ተከትሎ ኢራን በቀጣይ ምን አይነት እርምጃ ትወስዳለች የሚለው የሚጠበቅ ሆኗል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀናቸው መረጃዎች ይህንን ይመስላሉ። በየሰዓቱ አዳዲስ መረጃዎች ይወጣሉ። አዳዲስ መረጃዎችን ወደ እናንተ የምናቀርብ ይሆናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቆይታ